ውጥረት በተሞላው የአሜሪካ ፖለቲካ እንደ ቀዳማዊት እመቤት ሜላኒያ ትራምፕ በዝምታው የተሳካለት ሰው የለም ይባላል። ሚዲያ ላይ እንደ ልብ አትገኝም። በማህበራዊ ሚዲያዎች ሐሳብ አስተያየቷን አታካፍልም። ሕይወቷም ሆነ ኑሮዋ እጅግ ሚስጥራዊ ነው። ነገር ግን ባለቤቷ ዶናልድ ትራምፕን እንዳሻት የምታሾር ኃይለኛ ሴት መሆኗ ይነገርላታል። ከዚህ ሁሉ ጀርባ ዓለም ብዙም ያላስተዋለው አንዳች ታሪክ አለ። በዛሬው ቪዲዮ ድብቅ የሆነውን የሜላኒያ ትራምፕን ዓለም እናስቃኛችኋለን። ስለ ቀዳማዊት እመቤቷ ብዙም ያልተነገሩ ጉዳዮችን አብረን የምናይ ይሆናል። ይህ ከስሎቬኒያ ትንሽ ከተማ እስከ ዋይት ሃውስ ድረስ የሚልቀው ዳግም እንደ አዲስ ተፈጥሮ በጸጥታ ተጽዕኖን እያሳረፈ የሚገኘው የሜላኒያ ትራምፕ ታሪክ ነው። አብረን እንቆይ። ሜላኒያ ወደ አሜሪካ መጥታ በማንሃተን ፔንታውስ የፎቶግራፍ ሞዴል ከመሆኗ በፊትና ቀዳማዊት እመቤት ተብላ የፖለቲካ ካሜራዎች ፊት ከመቅረቧ በፊት ነዋሪነቷ በትውልድ ከተማዋ ቴቢኒካ ነበር። እናቷ የጨርቃጨርቅ ፋብሪካ ሰራተኛ ሲሆኑ አባቷ በመንግስታዊ ድርጅት ውስጥ በሹፌርነት ተቀጥረው ይሰሩ ነበር። ሜላኒያም የተወለደችው በ1970 ነው። ስለ አስተዳደጓ ምስክርነታቸውን የሰጡ ሁሉ በአንድ ጉዳይ ላይ ይስማማሉ። የልጅነት ዘመኗ ቀላል ቢሆንም ሜላኒያ ግን የዋዛ አልነበረች። ገና ከልጅነቷ እንግዳ የሆነ በራስ መተማመንና መረጋጋት እንደነበራት የሚነገርላት ሜላኒያ ዝምተኛና ጥልቅ ታዛቢ ነበረች። ይህ በዝምታ የታጀበ በራስ መተማመኗ መጀመሪያ ወደ ጁብልጃና ከዚያም ወደ ሚላን በመጨረሻም ኒውዮርክ ወሰዳት። ሜላኒያና ትራምፕ የተገናኙት 1998 ማንሃተን ላይ በተካሄደው የፋሽን ሳምንት ነበር። በጊዜው ገና ወደ ስልጣን ያልመጡት ነጋዴው ዶናልድ ትራምፕ ፓርቲው ላይ የተገኙት ከሌላ ሴት ጋር ቢሆንም የሚላኒያን ውበት አይተው ብቻ ማለፍ ሞት መሰላቸው። እንደ ትራምፕ ያለ ቢሊዮነር የሚፈልገው ማግኘት አለበት። ፓርቲው ደግሞ ኢጎ እንደ ሽቶ የሚንሳፈፍበትና ዝናና ገንዘብ ኦፊሴላዊ ባልሆነ ምንዛሬ ስራቸውን የሚሰሩበት ነው። እናም በቀጥታ ሄደው ተዋወቋትና ስልክ ቁጥርሽን ስጪኝ በማለት ጠየቋት። ምን ሲደረግ ያለችው ሜላኒያ ግን ያንተን ስልክ ቁጥር አምጣ እንጂ የኔን አልሰጠን ብላ መለሰች። ይህ ትንሽ የሚመስል ግን ኃይለኛ መልሷን ሰማ በጣም ደነቀኝ ይላሉ ትራምፕ ያንን ቀን የሆነውን ሲያስታውሱ። በእርግጥ ሜላኒያ የትራምፕን ማንነት ጠንቅቃ ታውቃለች። ነገር ግን በሀብታቸው የተደነቀች ሴት አልነበረች። ይህ ባህሪዋ ደግሞ ያሻቸውን እያገኙ በኖሩት ትራምፕ ዘንድ ተወዳጅ አድርጓታል። ከቀናት በኋላ ራሷ ደውላ አገኘቻቸው። ግንኙነታቸው እስከ 2005 ድረስ ያዝለቀቅ እያለ ቢቀጥልም ቀስ በቀስ አደገ። ለገንዘባቸው ግድ እንደሌላት የተረዱት ትራምፕ በፍቅሯ ከነፉ። በእርግጥ ሜላኒያም የተማረከችው ከሀብት ውጪ ላለው የትራምፕ ስብዕና ነበር። እናም በ2005 ጥንዶቹ ድል ባለ ሰርግ ጋብቻቸውን ፈጸሙ። ሜላኒያ ትራምፕ የዩናይትድ ስቴትስ ቀዳማዊ እመቤት ይቅርና ራሷን እንደ አንድ የፖለቲካ ሰው አስባ አታውቅም። ከጋብቻዋ በኋላ ከሚዲያ ትኩረትና ከዋሽንግተን ከተማው ካታርቃ በጥልቅ ዲሲፕሊን የሚመራ ህይወቷንና ትዳሯን መምራት ጀመረች። ሆኖም በ2015 ላይ ትራምፕ የፕሬዝዳንትነት ምርጫውን ማሸነፋቸውን ተከትሎ ነገሮች ተለዋወጡ። ከአንዲት የአውሮፓ ከተማ የፎቶግራፍ ሞዴል ለመሆን አስባ የተነሳችው ልጅ የልዕለ ኃያሉ ሀገር ቀዳማዊት እመቤት ለመሆን በቃች። በትራምፕ ታወር የባለቤቷ መመረጥ ለመጀመሪያ ጊዜ ሲታወጅ አጠገባቸው ተገኝታ ነበር። ድል አድራጊው ትራምፕ በደስታ ተጥለቅልቀው የነበሩ ደጋፊዎቻቸውን ሲያመሰግኑ እጣ ፈንታዋ ወደማታውቀው ዓለም እየጎተተቻት እንደሆነ ያወቀች የምትመስለው ሜላኒያ ግን ፊቷ ላይ መጠነኛ ፈገግታ ብቻ ይታይ ነበር። ከትራምፕ የትዳር ጥላ ወደ ዓለም አቀፋዊ መድረክ ያደረገችው ጉዞ ሙሉ በሙሉ በእሷ ቁጥጥር ስር የወደቀ አይደለም። ለዚያም ነው በተለይ ባለቤቷ በመጀመሪያው ዙር የፕሬዝዳንትነት ዘመናቸው ዓለም ከትራምፕ ሚስትነቷ በዘለለ ቀዳማዊት እመቤት አድርጎ ለመቀበል ከብዶት የነበረው። ሜላኒያም ብትሆን አልፎ አልፎ በሚዲያ ብቅ በማለት ብዙዎችን የሚያስገርሙ የሐሳብ ክብደት ያላቸው ቃላቶችን ከመሰንዘር በዘለለ በአደባባይ ብዙም አትታይም። ሕይወት እያስገደደቻት ዝምተኛዋ የሲቪኒካ ሴት መሆኗ አብቅቶ በአሜሪካ ታሪክ ውስጥ ሁለተኛዋ የውጭ ሀገር ተወላጅ ቀዳማዊት እመቤት ሆናለች። ተቺዎች በትዳሯ ያላትን ደስተኝነት ይጠራጠራሉ። ደጋፊዎቿ የውበትና የጥንካሬ ምልክት ያደርጓታል። ጋዜጠኞች ያለፈ ታሪኳን መቆፈር ተያይዘውታል። የተናገረችውም ሆነ ያልተናገረችው ነገር ሁሉ አርዕስተ ዜና ይሆናል። ከአለባበሷ አንስቶ እያንዳንዱ እንቅስቃሴዋ ፖለቲካዊ መልእክት እየተፈለገለት ይተነተናል። ዝምተኛዋ ሜላኒያ ግን ለዚህ ደንታ ያላት አትመስልም። ምክንያቱም ዝምቷ ስልቷ እንጂ ድክመቷ አልነበረም። ዓለም ባለቤቷ ዳግም እንዳይመረጡ በዋሽንግተን ቅሌቶች፣ በኤፍቢአይ ምርመራዎች፣ በትዊቶችና ግብር በመሰወር የማጭበርበር ውንጀላዎች ቁም ስቅላቸውን ሲያሳያቸው ቁጭ ብሎ ከመመልከት ሌላ ምንም ማድረግ የማትችል የምትመስለው ሜላኒያ በጸጥታ ከባለቤቷ ጎን በመቆም ትግሉን በጥንቃቄ መምራት መርጣለች።
ዛሬ ያ ሁሉ አልፎ በግል ሕይወቷና ትዳሯ ዙሪያ ማለቂያ የሌላቸው መላምቶች የሚሰነዘሩባት ዝምተኛዋ ቀዳማዊት እመቤት ጩኸት ለበዛበት ዓለም ሚስጥር ሆና ለሁለተኛ ጊዜ ከተመረጡት ባለቤቷ ጋር ዋይት ሃውስ ውስጥ ትኖራለች። የአሜሪካን ሕዝብ ከፖለቲካው ሜላኒያ በትራምፕ የተገለለችና አንዳንዴም ለፖለቲካው ፍጹም ፍላጎት የሌላት ሴት አድርገው ይመለከቷታል። በዋይት ሃውስ ውስጥ የሚሰሩ ሰዎች ግን በተቃራኒው እሷን በተለየ መንገድ ገልጸዋታል። የፈለጉትን ካላገኙ እረፍት የሌላቸውን ዶናልድ ትራምፕ አይሆንም ብለው ከሚከላከሉ ጥቂት ሰዎች አንዷ ነች ይሏታል። ትራምፕም ራሳቸው ይህንን አይክዱም። በእርግጥ በትራምፕ ዙሪያ ያሉ ፖለቲከኞችና አማካሪዎች ስትራቴጂዎችን በመቀየስ ሲጠመዱ፣ ሜላኒያ ግን ሌላ ነገር ገነባች። ይህም ቁጥጥር ነው። ትራምፕ ከማን ጋር መገናኘት እንዳለባቸው የምትወስነው እርሷ ነች ይላሉ። በጥብቅ ቤተሰባዊ ቁጥጥሯ ልጇን ባሮንን ከመገናኛ ብዙሃን ሰውራ ይዘዋለች። የሁሉንም አስተያየት በዝምታ የምታልፈው ሜላኒያ በአንድ ዝግጅት ላይ ለብሳ የተገኘችው ጃኬት መነጋገሪያ አድርጓት ነበር። በተለይ በጃኬቱ ላይ የነበረውን በእርግጥ ግዴለኝም አይደል የሚለው ጽሑፍ አንዳንዶች ከቀዳማዊት እመቤት የማይጠበቅ የግዴለሽነት ድርጊት ነው ብለዋታል። ሌሎች ደግሞ ግዴላችሁም ልታስተላልፍልን የፈለገችው መልእክት ነው በማለት ተከራክረዋል። ሁሉንም በዝምታ ማለፍ የተካነችው ሜላኒያ ትራምፕ ግን ሁሉም ሰው በሚጮህበት ዓለም ውስጥ ጸጥ ያለ አመፃዋን ቀጥላለች። ከካሜራዎች በስተጀርባ ያለችው ሜላኒያ ሚዲያው ግላዊነትንና አካባቢዋን መቆጣጠር የምትወድ ሰው በማለት ይጠራታል። ከትራምፕ ስብዕና በተቃራኒ አንድን ነገር ከመወሰኗ ወይም ከመናገሯ በፊት ቆም ብላ ጉዳዩን በጥልቀት ማሰብ ትመርጣለች። የእርሷና የባለቤቷ ትዳር ሁሌም ዓለምን እያስደመመ ነው። አንዳንዶች ቤተሰባዊ መልክ የሌለው ብለው ይተቹታል። ሌሎች ከሸቀጥ ግብይት ጋር ሊያነጻጽሩ ሲፈልጉ ፖለቲካዊ መልክ ሊቀባቡት የሚፈልጉም አልታጡም። እውነታው ግን ቀላል ነው። ሜላኒያ በትራምፕ ዓለም ላይ የራሷን ዓለም ገንብታለች። ተጽዕኖ ፈጣሪነቷ በጉልህ ባይታይም የሚናቅ አይደለም። በዋይት ሃውስ የትኞቹን ሰራተኞች እንደሚቆዩና የትኞቹ እንደሚወገዱ ውሳኔ የምታስተላልፈው ሁሌም እሷ ነች። ታማኝነቷ መለያዋ ነው። አንዳንዶች ትራምፕ ለፕሬዝዳንትነት እንዳይወዳደሩ ለማድረግ የተጠነሰሱባቸውን ሴራዎች ሚስቱ ሌላ ሴት ብትሆን ኖሮ መቋቋም አቅቶት መቀመቅ ይገባ ነበር በማለት ያደንቋታል። ሜላኒያ በማህበራዊ ሚዲያዎች ላይ ሐሳብ አስተያየቷን አታጋራም። ሚዲያው ላይ ካላት ተጽዕኖ ፈጣሪነቷ በበለጠ ዋጋ የምትሰጠው ለግላዊ ሕይወቷ ነው። የሚያውቋት በቤተሰቧ በተለይም ልጇን በማሳደግ ላይ እንዳተኮረች ይናገራሉ። ዝምታዋ ግን ዛሬም ድረስ ያስተጋባል። ዓለም ስለ ቀዳማዊት እመቤቷ ባሰበ ቁጥር ወይም የትራምፕን ፍርድ ቤት ጉዳይ ባነሳ ቁጥር ሚዲያው ሜላኒያ የት ናት በማለት ይጠይቃል። አንዳንዶች የወደፊት ዕጣዋን በጥንቃቄ እየገነባች ነው በማለት ግምታቸውን ያስቀምጣሉ። ነገር ግን ሜላኒያ ያለ ዓላማ በጭራሽ እንደማትንቀሳቀስ ዝምታዋን የተረዱት ሁሉ ያውቃሉ። ከሲቪኒካ ወደ ዋይት ሃውስ የተደረገው የሜላኒያ ጉዞ ከጩኸትና ግርግር የራቀ ነው። ውስብስብ ስለሆነች አይደለም፣ ነገር ግን በጩኸት መገለጽ ስላልፈለገችና ሆን ብላ ሳታስታውቅ ተጽዕኖ መፍጠር ስለመረጠች ነው። የመግለጫ ጋጋታ በተሞላበት ዓለም ኃይሏን በዝምታ ገንብታለች። የማብራራት ሱስ በበዛበት ዓለም ላይ ለግል ሚስጥር ቦታ ትታለች። ሁሉም ሰው መታየት በሚፈልግበት ጊዜ ተሰውራ የሚሆነውን መመልከት መርጣለች። አበቃን።